የኛንም ጉዳይ ብዙ ጊዜ ያለው ችግር ሙሉ ግንዛቤ ማጣት ነው። ሙሉ ግንዛቤ ማጣት የተሳሳተ ፍርድ ለመፍረድ ይዳዳል፣ ይዳርጋል። በመጀመሪያ እስረኞች ሳንፈታ እንታገላለን የሚሉ ሰዎች ሳንመልስ ለውጡ ሲመጣ ምን አይነት ኢትዮጵያ ምን አይነት መንግስት ነበር እኛ የተቀበልነው? እኛ እኔም አንቺም እሱም እሷም ሁሉም ሰው ማለት ነው የጋራ ዕዳ ስለሆነ የተቀበልናት ኢትዮጵያ 59% ጂዲፒዋ ዕዳ የሆነ ዕዳ መሆኑ አይደለም ስትበደር ኖራ አሁን ጊዜው ደርሷልና ካልከፈልሽ ልትበደሪም አትችይ ካልከፈልሽ ምንም አይነት ኢንቨስትመንት አናደርግም የሚባልበት ጊዜ ማለት ነው። አንዳንዴ ዕዳም እያለ የመበደር ሩም ካለ ችግር የለውም እየተበደረም ስራ ሊሰራ ይችላል። በፍጹም አናበድርም ቀይ ናችሁ እስከዛ የሰጠናችሁ ልትከፍሉ አልቻላችሁም የተባለች ሀገር ናት። ደሞዝ ለመክፈል እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም ምን ነበር የመጀመሪያው ጥያቄ እና ዕዳ የነበረባት ኢትዮጵያ የነበረባት ሳይሆን በዕዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴን ብቻ ነው። ህዳሴ ኮንትራት የተሰጠው ኩባንያ በቃ ለውጥ መጥቷልና ከዛሬ ጀምሮ ስራህን ቀጥል እናግዛለን በሚል አማርኛ የሚጀመር ስራ አልነበረም። ስራውን ለመጀመር ብቻ ከኮንትራቱ ውጪ 1 ቢሊዮን ዩሮ ጠይቆናል። የነበረው ኮንትራት አይደለም አዘገያችሁኝ እንዳልሰራ በጊዜ አልከፈላችሁኝም ኪሳራ ደረሳችሁብኝ ያን ካልከፈላችሁኝ በቀር ስራ አልጀምርም የሚል ኩባንያ የነበረው በነበረው ኮንትራት ሳይሆን በደረሰበት ኪሳራ ኮምፐንሴት የሚደረገው ማለት ነው። እዚህ ጋር ነው። እዚህ ጋር ደግሞ ፕሮጀክቶች ቁጭ ብሏል። በመንገዱም በሁሉም መንገድ ጥያቄዎች አሉ። ከሁሉ ላይ ግን ህዳሴ ደግሞ እንደዚህ አይነት ከፍተኛ የሆነ ሀብት ዲማንድ ያደርግ ነበር። ሶስተኛ የተረከብናት ኢትዮጵያ በጂኦግራፊ ታስረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይሄን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምን ጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈጸም የማይችሉ መንግስት፣ ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበት ነው። ያ ምንድነው? ሐሳብ እንኳን ቢኖር ያን ሐሳብ ኤክስኪዩት ለማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱም በሂውማን ራይቱም መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪ ስለነበረ ከዚህ ሁሉ ብሶ ደግሞ ትርክታቸው አንተ ቀይና አንተ ጥቁርና አንተ እንደዚህ ነህ የሚል ከፋፋይ በታኝ ትርክ ነው የነበረው ለአመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳን በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀር ለመነጋገር የሚቸገር ነበር። የሚዲያ አውዱ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። እነዚያን ስትራክቸራል ጉዳዮች ሰው ዘንግቶ ለምን ተመለሰ ለምን ተወሰነ ለምን ተቀመጠ ቢል ትክክለኛው ምላሽ አያገኝ። ምን አይነት ኢትዮጵያ ነው የተከበልነው? ምን ትመስል ነበር ኢትዮጵያ ያኔ? ታስታውሳላችሁ? እንፈርሳለን አንፈርስም ነኮ ጥያቄ ነበረው። አሁን ተቀይሮ ሌላ ጥያቄ መጣ እንጂ ያኔ የነበረው እሱ አልነበረም። በእንደዚህ አይነት ሁኔታ ውስጥ ያለን ሀገር የሚመራ መንግስት ጠንከር ያለ ፈታኝ ውሳኔዎች ይወስናል። ያለው አውድ በራሱ መጨከን መወሰን ይጠይቃል። ውሳኔዎች ግን ሙሉ በሙሉ በፈለግነው መንገድ ግብረ መልስ ያላቸው
100% ፖዚቲቭ ሪአክት የሚያደርጉ ማለት አይደለም። ውሳኔዎች ሁሉ ጊዜም ቢሆን የራሳቸው ዳውን ሳይድ አላቸው፣ የራሳቸው ደካማ ጎን አላቸው። ማንኛውም ውሳኔ ጠቀሜታ አለው፣ ጉዳት አለው። ወሳኙ ሰው ማድረግ ያለበት ጥቅሙን ማጉላት፣ ጉዳቱን መቀነስ ነው። አሊያ ደግሞ ጉዳት ፈርቶ አለመወሰን ነው። ጉዳት ፈርቶ ካልወሰነ በነበረበት አውድ ውስጥ ይኖራል ማለት ነው። ደፍሮ ከወሰነ ጥቅም አለ፣ ያጎላዋል፣ ጉዳት አለ፣ ጉዳቱን እንዲቀንስ ይገራዋል፣ ይመራዋል። ይሄ ማንኛውም ኃላፊነት ያለበት ሰው እንዲያደርግ የሚጠበቀው ጉዳይ ነው። ከዚህ ተነስተን ነው እንግዲህ በነበረው አውድ ሚዲያው የፖለቲካ አውዱ ተቋማት ችግር ስለነበረባቸው ፓርቲዎች፣ ተቃዋሚ ኃይሎች እንዲገቡ ብንፈቅድ፣ እስረኞች እንዲፈቱ ብንወስን፣ ያለውን ፖለቲካል ላንድስኬፕ ብንቀይር ያለው የተፈታው እስረኛ ሁሉ ለሀገር ጠቃሚ ነው፣ የተፈታው እስረኛ ሁሉ ወንጀል ሳይሰራ ጥፋት ሳያጠፋ ነው የታሰረው ብለን አይደለም። እንደዛ ምን አይደለም። ግን የለም ሳንፈታ እንለይ ብንል ምን ይፈልጋል? ተቋም ይፈልጋል። ተቋም ስብራት አለ ብዬሻለሁ። ተቋም በሌለበት 1000 10000 20000 እስረኛ በትክክሉ እየመዘነ አንተ ወንጀለኛ ነህ አንተ አይደለህም ለማለት ሌላ 10 15 ዓመት ሊያቆየን ይችላል። ሪአክት የሚያደርግ ሪስፖንድ የሚያደርግ ተቋም ስላልነበር የተቋም ስብራት እዚህ ጋር ይመጣል ማለት ነው። ከተቃዋሚዎች መካከል አቶ ገሌ ቢገቡ አይከፋም፣ አቶ ገሌ ግን ችግር አለባቸው ለማለትም ያን ልየታ ማስኬድ የሚያስችል ተቋም ኢትዮጵያ አልነበራትም። ጊዜም አልነበራትም፣ አቅምም አልነበራትም። በዚያ ምክንያት መልካሙን ከክፉ ደምሮ ጥቅምም ጉዳትም ያለው ነገር ቢሆንም በጊዜ ሂደት እየጠራ እንዲሄድ መወሰን አለበት። ለምንድነው እንደዚህ አይነት ውሳኔ መወሰን የሚያስፈልገው? ዲሞክራሲን ኤምብሬስ እና ዲሞክራሲን እንለማመድ ስንል ዲሞክራሲ በተፈጥሮ ሜሲ ነው። ምቹ ጎዳና እኮ አይደለም ዲሞክራሲ። አንድ ነገር ለመስራት ግራቀኝ ማየት፣ ግራቀኝ ማማከር፣ መወያየት የሚፈልግ ስርዓት ነው። እንደኛ ላሉ ሀገራት ተመራጭ ቢሆንም ግን ንጹህ የሆነ ሲምለስ ሃይዌይ አይደለም። በየመሃሉ የሚጎረብጡ ነገሮች አሉት። ያ የሚጎረብጥን ነገር እየፈቱ መሄድ ግድ ነው። ያ የማይመች ነገር እየፈቱ መሄድ ግድ ነው። ያ በመሆኑ ምክንያት ይሄ ውሳኔ ያመጣው ጥቅም ባለው ልክ በለውጡ አጠቃላይ ሂደት ውስጥ የፈጠረው ደግሞ ውስብስብ ችግሮች አሉ። ችግር አልቦ ውሳኔ ስላልነበረ ችግሩን እናሳነሳለን፣ ጠቀሜታውን ደግሞ ማክሲማይዝ እናደርጋለን። እኛ ስንመጣ አንዱ ቃል የገባነው ምንድነው? ቃል የገባነው ነገር ኢትዮጵያ ውስጥ ዲሞክራሲን ለማምጣት እንሰራለን ነው። ዲሞክራሲን ለማምጣት እንሰራለን ብለን ወንጀል ሰርተው በግፍ የታሰሩ ሰዎች፣ በትክክለኛው መንገድ ለኢትዮጵያ ዲሞክራሲ የሚታገሉ ሌላ ኢንትረስት ያላቸውን ሰዎች ከሀገር ተሰደው ባሉበት ሁኔታ የመለየት አቅም ሳይኖርን ሁለቱንም ብንከለክል ያ የምናስበውን ዲሞክራሲ ልናመጣ አንችልም። ልክ አስፋልት ሰርቶ አስፋልቱ ስለሚያምር መኪና አይሄድበትም ብሎ እንደመከልከል ነው። አስፋልት ከሰራን በኋላ ጥንካሬው ምን ያክል እንደሚዘልቅ ማወቅ የምንችለው መኪኖች ከሄዱበት ነው። በመንገድ ስራ ኮንትራክት ውስጥ አንድ ኮንትራክተር አስፋልቱን የጨረሰ ቀን ያስረክበናል። በኮንትራክት ህጉ ተጨማሪ 1 ዓመት 2 ዓመት ይሰጣል። ለምንድን ነው ያ የተሰራው ስናየው ያማረ ግን ስንሄድበት 10 ሜትር ጠንካራ፣ 1 ሜትር ጎርጓዳ፣ 1 ኪሎ ሜትር ጠንካራ፣ ሌላ ደግሞ 100 ሜትር የተበላሸ ሊሆን ይችላል። ያንን ቴስት ማለፍ የሚችለው መኪኖች ሲመላለሱበት ነው። መኪኖች ከሄዱበት ከታየ በኋላ የተበላሸ ፓርት ተጠግኖ ሲሟላ ነው ኮንትራክት ሰጪው የሚረከበው። እኛ ዲሞክራሲ ያለው መንገድ ከሰራነው በኋላ ፓርቲዎች አይንቀሳቀሱበትም ብለን ከዘጋን የዲሞክራሲውን ውሃ ልክ ማወቅ አይቻልም። እና የኛ ውሳኔ ነበረው ሁሉም መድረክ ማግኘት አለበት፣ ሁሉም ጆሮ ማግኘት አለበት። ሐሳብ ያለውና ሐሳብ የሌለው ለኢትዮጵያ ጠቃሚ ምክር የሚያመጣና የማያመጣ ጊዜ ይለየዋል። አሁን እኛ ተቋም ሳንይዝ እንለይ ብንለው ሪፎርሙን ሳንጀምረው ይጨናገፋል። ግን ለሁሉም መድረክ እንስጥ፣ ሁሉም ይደመጥ፣ ይታይ፣ ሐሳቡ ይደመጥና የተሻለው ይቀጥላል። ያልተሻለው ደግሞ በጊዜ ብዛት የሚሆነው ይሆናል። እና የመጀመሪያው ነገር መድረክ እንዲያገኙ ማድረግ ነው። ራሱን ለገበያ እንዲያቀርብ፣ ራሱን ለሚሸጥለት ህዝብ
ለማቅረብ እንዳይከለከል ማድረግ ነው። ከዚያ በኋላ በህዝብ ተመዝኖ መክበድ አሊያም መቅለል የሚወሰነው በኔ ሳይሆን በአንቺ ሳይሆን በዚያ ሰው ሳይሆን በህዝብ ነው። ህዝብ ሁሉን ይሰማል፣ ሁሉን ያያል። ከዚያ መካከል የተሻለና የከበደለትን አክብዶ ይወስዳል፣ የቀለለውን ደግሞ እንዲሁ ይተዋል ማለት ነው። ህዝብ እንዲወስን እድል ሳንሰጥ ከሆነ ግን ውሳኔ የምንወስነው ጥፋት ያመጣል። በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ አንድ የሚገርም ነገር አስተዋልኩ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር። ከአንድ ቦታ አንድ ቦታ ሲኬድ አምቡላንስ ይጮሃል። አምቡላንሱ ብቻውን አይደለም፣ የእሳት አደጋ መኪና አለው፣ ሞተር ሳይክሎች አሉና ጩኸት ነው። ወደዚያ ጩኸት ወደዚህ ጩኸት ነውና በጣም ይረብሻል። ተደጋጋሚ አጋጠመኝ። ዝም ልል ሞከርኩ፣ ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬታ አዘል አስተያየት ሰነዘርኩ። አዎ ልክ ነህ፣ ይጮሃል። ግን ለመውለድ የምታጣጥር እናት ህይወት ይታደጋል። በመኪና አደጋ ወድቀው ህይወታቸው ሊያልፍ ያሉ ሰዎች አምቡላንሱ ደርሶ ህይወታቸውን ይታደጋል። ወላጅ ልጆቻቸው አጠገባቸው ሳይኖሩ በስትሮክ ምክንያት ወድቀው በካንሰር ምክንያት ታመው በከፍተኛ ሪስክ ውስጥ ሲሆኑ ደርሶ ይታደጋቸዋል አለ። ለሱ የአምቡላንሱ ጩኸት ሳይሆን አምቡላንሱ የሚሰራው ቁም ነገር ነው የሚታየው። እኔ ደግሞ እንደ መጤ እንደ አዲስ ሰው ለዚያ ግን ነበረኝ ኮንፈርት ጩኸቱ አልተመቸኝም። እኔ ያየሁት ጩኸቱን ነው፣ እሱ የሚያየው ደግሞ ማዳኑን ነው። ልክ እንደዚሁ ወደ ሀገር ውስጥ ያስገባናቸው ሰዎች ኪሳራ ብቻ ናቸው ብሎ የሚያስብ ሰው ልክ እንደዚሁ ነው። ብዙ አትርፈንበታል። ብዙ የከበዱ ሀገራቸውን እያገለገሉ ያሉ ሰዎች አሉ። በመንግስት ካቢኔ ውስጥ በክልል አመራር ውስጥ ያሉ አሉ። ዩኒቨርሲቲ የሚያስተምሩ አሉ። ገብተው የሚነግዱ አሉ። ለረጅም ጊዜ ቤተሰብ ጋር ተለያይተው ቤተሰብ ጋር የተገናኙ አሉ። አባትና ልጅ መገናኘት ተስኗቸው አብረው የሚኖሩ አሉ። ወይም አብረው ኖረው ወጥቶ መግባት ያልተከለከሉ አሉ። ያተረፉ ብዙ የተጠቀሙ ሰዎች አሉ። በርግጥ ጉዳትም አለ። ኢትዮጵያም እንደዛው ናት። በሩቅ የምናውቃቸው ቢያገለግሉ ብለን የምንመኛቸው እያገለገሉ እየጠቀሙ ያሉ ሰዎች አሉ። ያን ደግሞ ስተው ያጡ ሰዎች አሉ። ውሳኔውን ማየት ያለብን ሙሉ በሙሉ አክሳሪ ሙሉ በሙሉ ጥፋት ሳይሆን እንደማንኛውም ውሳኔ የራሱ ጠንካራና ደካማ ጎን አለው። ደካማ ጎኑን እያረቀን እያረመን እያስተካከለን ጠንካራ ጎኑን ደግሞ ማክሲመም እየተጠቀምን ለመሄድ ነው ጥረት የተደረገ ያለው። በዛ አውድ መታየት ያለበት እና ፋውንዴሽኑን ካልተረዳን ውሳኔውን ብቻ ከወሰድን እንስታለን። ያኔ ምናለ እዛው በቀሩ ኖሮ ብሎ የሚያስብ ሰው ነው የሚሆነው። ይገባኛል። ግን በየትኛው ኢትዮጵያ የምትወስነው ይሄንን ለነገሩሳ አይግቡ ብለን ብንወስን ያለ መከላከል የሚያስችል ተቋምስ ነበረን ወይ ሚለውን ጥያቄ ያስነሳልና በደንብ ከመሰረቱ መገንዘብ አስፈላጊ ይመስለኛል ይሄ ጉዳይ። በድምሩ ግን አትርፈንበታል። የከበዱ አሉ፣ የተጎዳንባቸው ኤሪያም አሉ፣ የከሰርንባቸው ኤሪያዎች አሉ። እነሱን እየተማር እየቀነስን ጥቅሙን እያጎላን እንቀጥላለን። ምናልባት የሚገናኝ ይመስለኛል ክቡር ጠቅላይ ሚኒስትር እነዚህ ፖለቲካ ኃይሎች ከዛ በኋላ በድንበሩ ጊዜያቶች ያቋም መዋዠቅ የታዩባቸው የነበሩ አሉ። ቀደም ሲል ተቋማት ግንባታዎቹ ሲሄዱ በየጊዜው ፊልተር እያደረጓቸው ይሄዳሉ የሚሉ ሀሳቦችን ሲያነሱ ነበር እና ያቋም መዋዠቆች የታዩባቸው የፖለቲካ ኃይሎች አንዴ ደጋፊ አንዴ ተቃዋሚ የሚሆኑ የፖለቲካ ኃይሎች አሉና እንደው ከመነሻው ነው ምንድነው ምክንያቱ ለዚህ ሊባል ይችላል? አንዳንዴ መደገፍ አንዳንዴ መቃወም የሚለው ጉዳይ ጤነኛ እስከሆነ ድረስ የፖለቲካ ባህል መገለጫ ነው። ሁልጊዜ ድጋፍ ወይም ሁልጊዜ ተቃውሞ መጠበቅ የለበትም ፖለቲካ ውስጥ። ነገር ግን ፖለቲካን ማየት ያለብን በባህር ላይ እንደመሻገር ነው። በባህር ላይ ስንጓዝ አንዳንድ ጊዜ ባህሩ ጸጥ ያለ ሊሆን ይችላል። አንዳንድ ጊዜ ግን ውስውስታ ያለው ማዕበል ያለው የሚረብሽ በድምጸቱ በእንቅስቃሴው የሚያውክ ህይወታችን እስኪወስድ ድረስ የሚያስደነግጥ ሊሆን ይችላል።
ማዕበሉን ጸጥ ባለበት ሰዓት ያየው ሰው ወጀብ ሊነሳ እንደሚችል አስቦ በወጀብ ጊዜ ምን አይነት ቴክኒክ መጠቀም እንዳለበት ካላወቀ በድንጋጤ ነገሩ እዛ ሊያበቃ ይችላል። ወጀቦች ማዕበሎች ግን ሁሌ ገዳይ ሁሌ አጥፊ ብቻ አይደሉም። አንዳንድ ጊዜ ወደምንሄድበት አቅጣጫ ከኋላ የሚገፋ ነፋስ ሆኖ ካሰብነው ጊዜ አፍጥኖ ያደርሰናል። ይሄ በአውሮፕላንም ይታያል። ዊንድ ከኋላ ነው ይላሉ አንዳንዴ ከጊዜው ፈጥነው ሲደርሱ፣ አንዳንዴ ደግሞ ከፊት ሆኖ በጣም አስቸጋሪ ሊሆን ይችላል። ያ የመጣው ማዕበል ምን አይነት ነው የሚለውን ማስተዋል ያስፈልጋል። ይህ ለውጥ በዓለም ላይ ከፍተኛ ውዳሴ፣ ከፍተኛ ምስጋና፣ ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው። ሰዎች መዘንጋት የለባቸውም ይህን ጉዳይ። ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሪኮግናይዝ ያደረጉት በጣም በርካታ ዓለም አቀፍ ተቋማት የተለያየ ምክንያት የተሸለመ የተደነቀ የተወደሰ በዓለምም በአፍሪካም በኢትዮጵያም ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው። በዚያው ልክ ደግሞ የሚቃወሙት ከጅምሩ የተቃወሙት መሀል ላይ ተቃውሞ ወጣ ገባ የሚሉ ሰዎችም ያስተናገደ ለውጥ ነው። ምንም አልጋ ባልጋ ተደርጎ አይወሰድም። ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም። ከፍተኛውን ድጋፍ አስተናግዷል። ተቃውሞም እንደዛው አስተናግዷል። ሁለቱንም ባላንስ አድርጎ ለመሄድ ለውጡ የወሰነበት መንገድ ነፋስ አቅጣጫው ሊቀይር ይችላል። እኛ ግን መዳረሻችንን እናውቃለን። መርህ ያደረግነው መልህቃችንን ነው። መርህን መልህቅ ካላደረግን በስተቀር መዳረሻ ገባችንን መልህቅ ካላደረግን በስተቀር ንፋሱ ወጀቡ መጣ ቁጥር ወዳሻው እንዲወስደን ከፈለግን ንፋሱ ይወስደናል፣ ግን ከምናስበው አያደርሰን። አንዳንዴ ወጀብ መጥቶ እኛ የምንሄድበትን ፖይንት ትቶ ሌላ ጫፍ ሊጥለን ይችላል። እዛ ስንደርስ እንደደረሰን ካሰብን ስተናል። መዳረሻችን እሱ አይደለም። እኛ መዳረሻችን ብልጽግና ነው። መዳረሻችን የጸናች ኢትዮጵያን ማየት ነው። መዳረሻችን ልመና ያቆመች ኢትዮጵያን ማየት ነው። እሱን ስናስብ መሀል ላይ ውዳሴም እርግማኑም ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ። ሚዛናችን የምንጠብቀው መልህቃችን መርህ ስለሆነ ማለት ነው። በውዳሴ ውስጥም እንብዛም ስካር አልተሰማንም፣ በእርግማን ውስጥም እንብዛም አልረበሸንም። ከእያንዳንዱ ውዳሴና ከእያንዳንዱ እርግማን ግን ለምን ብለን እንማራለን። ምን ፈጠረው? ምን አመጣው? የፖለቲካ ፓርቲዎች ለምንድነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመግማለን። አንደኛው ችግር የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺ ንግግርናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም። አላማችን አስተዋሽ ተናግረናል፣ እየኖርነው ነው። ያ ንግግራችንን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም፣ ወደ 3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስት መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ ያቁም። አንዲት ኤጀንሲ ሰርቭ አድርጎ ያቁም። አንዳንዶቹ ፔሮል ላይ ፈርመው ያቁም። ማገልገል ምን እንደሆነ ያቁም። ግን መንግስትን ማፍረስ፣ መንግስትን
መምራት መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ሀገር ለመምራት 3 ጉዳዮች ያስፈልጋሉ። አንደኛው ዕውቀት ያስፈልጋል። ዕውቀት ማለት የዕውቀት መሰረቱ ኢንፎርሜሽን ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች ኢንፎርሜሽኖች ሲደረጁ በቻፕተር ሲደረጁ በሴሜስተር ሲደረጁ በአመት ሲደረጁ በሰርቲፊኬት ሲረጋገጡ ዕውቀት ይባላል። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ከጨረሰ በኋላ ሄድና ሐኪም ቢባል ማከም አይችልም። እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው ዕውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸው ነገር ማለት ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ከዚያ ቀጥሎ ስኪል ያስፈልጋል። ያ ኖሌጅ የሚመነዘርበት የሚተረጎምበት መስራት የሚያስችል ስኪል ያስፈልጋል። ሶስተኛው ደግሞ ስኪል ለማምጣት